የካሪክ መምጣት ለማንቸስተር ዩናይትድ ለኔ ሰርግና ምላሽ ነው ወይም ጥሩ አጋጣሚ ነው ከኦሊ ጉናር ሶልሻየር አንጻር ነው። ከኦሊ ጉናር ሶልሻየር አንጻር ሳነጣጥረው የካሪክ መምጣት ብዙ ቫልዩ አለው። አንደኛ በክለቡ ውስጥ የቆየ ነው። የክለቡን ችግርም ትልቁ ነገር ማንሳት የምፈልገው ነገር ካሪክ የክለቡን ጥንካሬም ችግርም ያውቃል። በጥንካሬው ጊዜ ነበረ ሻምፒዮንስ ሊግም ፕሪሚየር ሊግ ዋንጫዎችንም 5 ጊዜ ሲያነሳ ሻምፒዮንስ ሊግ ዋንጫ ሲያነሳ ከፈርጉሰን ጋር የማንቸስተር ዩናይትድ ዲኤንኤ ምን እንደሆነ የሚያውቅ ተጫዋች ነው። በውድቀቱ ዘመንም ከጣሉትም ማንቸስተር ዩናይትድ ከፍ ካረጉትም ሰዎች ጋር ሰርቷል። ከሞሪኖ ጋር ሰርቷል። ከኦሊ ጉናር ሶልሻየር ጋር ሰርቷል። ብቻውን ተነጥሎ ሰርቷል የተወሰኑ ጥቂት ጨዋታዎችን። ኦሊ ጉናር ሶልሻየርን አይተናቸዋል ሐሳብ የሚያጥራቸው አይነት አሰልጣኝ እንደሆነ። ፖግባን ይዘ ጃረን ሳንቾን ይዘ ማርኮስ ራሽፎርድን ይዘ ሮሜሉ ሉካኩን ይዘ የዛን ወቅት ዓለም ላይ የተመሰከረላቸው የተጨበጨበላቸው ተጫዋቾች ስቲል አሁንም በየሄዱበት ስኬታማ ናቸው። ስለዚህ ሞሮዳ አሰልጣኙ ችግሩን ታያለ። የሲስተም የሐሳብ እጥረት እንደሆነ ታያለ በዛን ወቅት የነበረው